ከአመታት በፊት ባለ 2 ስክሪን ጌሚንግ ላፕቶፕ ብትፈልጉ ማግኘት የምትችሉት የኤሰስ አርኦጂ ዱኦ የተባለውን ኪቦርዱ በላይ ግማሽ ስክሪን ያለውን ኮምፒውተር ነበር ማግኘት የምትችሉት። አሁን ግን ተቀይሮ ኤሰስ አርኦጂ ዜፈረስ ዱኦ የተባለውን 2026 ዱኦ የተባለውን አዲሱ ጌሚንግ ላፕቶፕ አንቪል አድርገው ነበር በ2026። አሁን ላይም ወደ ገበያ ወጥቶ እየተሸጠ ይገኛል። ምን ለየት ያለ ነገር ይዞ መጥቷል፣ ዋጋውስ ምን ያህል ነው የሚለውን በዚህ ቪዲዮ እንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዲሱ የኤሰስ አርኦጂ ዱኦ ዜፈረስ 2026 የዓለማችን የመጀመሪያው ባለ 2 ስክሪን 16 ኢንች ስክሪን ያለውና 3K ሪዞሉሽን ያለው እንዲሁም ደግሞ ኦኤልኢዲ ፓነል ዲስፕሌይ ተች ስክሪን ዲስፕሌይ ያለው ሲሆን እያንዳንዱ ስክሪን ደግሞ 2880 በ1800 ሪዞሉሽን ሲኖረው 120 Hz ሪፍሬሽ ሬት እና 0.01 ሚሊ ሰከንድ ሪስፖንስ ታይም ማግኘት ትችላላችሁ። ኪቦርዱም መነቀል የሚችልና በብሉቱዝ ኮኔክት አድርጋችሁ መጠቀም የምትችሉት ሃይ ስፒድ ያለው ብሉቱዝ መገናኘት ይችላል። እንዲሁም ደግሞ የመጀመሪያውን ኪቦርድ በምትነቅሉበት ሰዓት ከታች ያለው ሌላኛው ሁለተኛው ዲስፕሌይ አንቪል ይደረግላችኋል፣ ይታያችኋል። የዛ ጊዜ ሁለተኛውን በማስደገፍ ባለ 2 ኢንች ወይም ደግሞ ባለ 2 ዲስፕሌይ ጌሚንግ ላፕቶፕ አገኛችሁ ማለት ነው። ሁለተኛውን ዲስፕሌይ ወይም ደግሞ ሁለተኛውን ሞኒተር ካገኛችሁ በኋላ ይህንን ላፕቶፕ በፈለጋችሁት ስታይል በፈለጋችሁት ዲዛይን መጠቀም ትችላላችሁ። ለምሳሌ የሚያክል እንደ ዴስክቶፕ፣ እንደ ቡክ እንዲሁም ደግሞ እንደ ፕሬዘንቴሽን ስታይል እና በፈለጋችሁት በ5 እና በ6 አይነት ስታይሎች ይህንን ላፕቶፕ መጠቀም ትችላላችሁ። ኮኔክቲቪቲው ስንደር ደግሞ በዋነኝነት የተንደርቦልት ዩኤስቢ-C ታገኛላችሁ። እንዲሁም ፉል ሳይዝ ኤስዲ ካርድ ሬደር ማግኘት ትችላላችሁ። ፋይዝ 7 መጠቀም የሚችል አዳፕተር እና ሌሎች መሰኪያዎችን በውስጡ ማግኘት ትችላላችሁ። ይህም በጣም አሪፍ እና ተመራጭ እንዲሆን ያደርገዋል። ሁለት ስክሪን ወይም ደግሞ ሁለት ዲስፕሌይ መሆኑ ምን ይጠቅማል፣ ምን ለየት ያለ ነገር አለው ካላችሁ በቀላሉ በዋነኝነት ለጌመሮች ተብሎ ነው ይሄ የተሰራው። ነገር ግን ሌሎች ስራዎች ላይ መጠቀም ትችላላችሁ። ጌመሮች ከሆናችሁ ግን በላይኛው ጌም እየተጫወታችሁ በታችኛው ደግሞ ዲስኮርድ መግባት ትችላላችሁ። ኦቢኤስ ገብታችሁ እንግዲህ የተለያዩ ላይቭ ስትሪሞችን ጌም እየተጫወታችሁ መግባት ትችላላችሁ። እንዲሁም ደግሞ ከላይ ቪዲዮ እያያችሁ ከታችኛው ላይቭ ስትሪም ማድረግ ትችላላችሁ። በጣም ብዙ ስራዎችን ማቅለል የሚችል የላፕቶፕ አይነት ነው። ብዙዎችም ወደው ተመኝቶት ያለ የላፕቶፕ ሞዴል ነው። ነገር ግን ዋጋው ይቀመሳል የሚባል አይደለም። እዚህ ጌሚንግ ላፕቶፕ ላይ 1000 ኒትስ ብራይትነስ ታገኛላችሁ። ይህም በጣም ጥሩና ከፍተኛ ብራይትነስ ይኖረዋል። እንዲሁም በውስጡ የአዲሱንና ሌተስት የሚባለውን ጂፒዩ 5090 ጂፒዩ በ24 ጂቢ ቪራም ማግኘት ትችላላችሁ። እንዲሁም ደግሞ በኢንቴል ኮር አይ አልትራ 9 ፕሮሰሰር ታገኙታላችሁ። እንዲሁም በ64 ጂቢ LPDDR5 5ኛ ጀነሬሽን ታገኙታላችሁ። እንዲሁም ደግሞ በውስጡ 2 ቴራባይት SSD ስቶሬጅ ማግኘት የምትችሉት የላፕቶፕ አይነት ነው። እዚህ አይነት ስፔሲፊኬሽን ካለው በውስጡ ደግሞ ለየት ያለ ማቀዝቀዣዎችን ታገኛላችሁ። ምክንያቱም ጌም ስለሆነ የምትጫወቱበት በቀላሉ ሊግልባችሁ ይችላል። በውስጡ ሜታል ሊኩዊድ ማቀዝቀዣና እንዲሁም ደግሞ አዲስ ላይ አይፎን 7 ፕሮ ማክስ ላይ የተደረገው የቬምፐር ቼምበርን ማቀዝቀዣ በውስጡ ማግኘት ትችላላችሁ ማለት ነው። የዚህ ላፕቶፕ በጣም መልካም የሚባሉና ጥሩ ጎኖችን እነዚህን ከነገርኳችሁ በጣም መጥፎና ደባሪ ጎኖችን ደግሞ በትንሹም ቢሆን ላካፍላችሁ። የመጀመሪያው የሪፍሬሽ ጉዳዩ ነው። ጌሚንግ ላፕቶፕ የምትጠቀሙ ከሆነ የግዴታ ከ240 ወይም ደግሞ ከ120 Hz ሪፍሬሽ ሬት በላይ ቢሆን ይመከራል። ነገር ግን እዚህ ላፕቶፕ ላይ የምታገኙት 120 Hz ሪፍሬሽ ሬት ነው። ይሄ በጣም ደባሪና በቀላሉ ጌሞችን ስትጫወቱ ላግ እንድታደርጉ ያደርጋቸዋል። ይህም አንደኛው ደባሪ ጉዳይ ነው። ሌሎች ስራዎች ላይ ግን በጣም ጥሩ ይሆናል ብዬ አስባለሁ። በተለይ ለኤዲቲንግ እና ለተለያዩ ላይቭ ስትሪሞችን ለማድረግ በጣም አሪፍ ነው። ጌም ላይ የምትፈልጉ ከሆነ 120 Hz ሪፍሬሽ ሬት ስለሆነ ሊዘግምባችሁ ይችላል። ደግሞ የባትሪ ጉዳዩ ነው። ጌሚንግ ላፕቶፖችን እንደምታውቋቸው ከቻርጀሩ ከነቀላችኋቸው ፐርፎርማንሳቸው በቀላሉ ወዲያውኑ ነው የሚሞተው። የዚህ ጊዜ የግዴታ መሰካት ይኖርባቸዋል። ይህ ጌሚንግ ላፕቶፕ በቀላሉ ጌም እየተጫወታችሁ 4 ሰዓት ብቻ ነው ሳሰቁት መጠቀም የምትችሉት። ከዛም በኋላ ባትሪው ይሞታል። ነገር ግን እንደዛም ሆኖ ጌም የምትጫወቱበትና የተለያዩ ሃይ ፐርፎርማንስ የሆኑ ስራዎች የሚሰሩበት ከሆነ በቀላሉ ነው የሚሞትባችሁ። የባትሪ ጉዳዩን በጣም ደባሪ የሚባል የባትሪ ጉዳይ ነው ያለው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ስለ ጌሚንግ ላፕቶፕ ያላችሁን አስተያየትና ጥያቄ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ አይነት ጠቃሚ የቴክ መረጃዎች የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እስካሁን አብሬያችሁ ቆየሁት እኔ ዳውረኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።